የተኮነኑ ከመ ኢትትኮነኑ እንዳይፈረድባችሁ አትፍረዱ። በሽተኞች ይከተሉት ነበር፣ በህመም የሚሰቃዩ ይከተሉት ነበር። እነሱም ከህመማቸው ፈወሳቸው። የሰባት ገበያ ከሚያህል ህዝብ ከዚያም በላይ ከሚበልጥ ህዝብ ስንት ቤተሰብ ተገኘ? 120 ሰው ብቻ። ቅድመ አውፅእ ሠሩየ እማይነከ መጀመሪያ በአይን ያለውን ባላውን አውጣው። ሙሴ የጻፋቸውን መጻሕፍት በደንብ አስተምረዋታል። አያችሁ፣ መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ክፉ ፍሬን ያፈራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በዘአብጽሐነ እስከ ዛቲ ሰዓት። እስከዚች ሰዓት እስከዚች ጊዜ ያደረሰን የጠበቀን አምላካችን እግዚአብሔር የተመሰገነ ይሁን። እንዲሁም እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ ክቡር አባታችን መልአከ ሕይወት መምህር የኔታ ይባቤ እንዲሁም መምህር ይንታ ኤፍሬም፣ ሁላችሁም የደብሩ አገልጋዮች እንደየክብራችሁ እንደየመጠናችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትን ጭምር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ቸርነቱ የማያልቅ ምሕረቱ የበዛ ጠብቆቱ ድንቅ የሆነ በድንቅ አጠራሩ ጠርቶ በድንቅ ጥበቃው እየጠበቀ እስከዚህ ሰዓት ያደረሰን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። እንዲሁም በድጋሚ እናታችን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ቅዱስ መስቀሉ ክብር ምስጋና ይድረሳቸው፣ በረከታቸው ይደረብን። የተኮነኑ ከመ ኢትትኮነኑ እንዳይፈረድባችሁ አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 እንዳይፈረድባችሁ ወሩ እስኪ አትፍረዱ። እስኪ ጨምሩት ሶስተኛ እስኪ። በዚህ መነሻ ርዕስ እግዚአብሔር አምላክ እንደወደደ መንፈስ ቅዱስ እንደፈቀደ በእግዚአብሔር ቸርነት በቅዱሳን ተራዳኢነት ሚስጥሩን ጥበቡን እንዲገልጽልን እየተማጸን በዚህ ኃይለ ቃል በዚህ ቅዱስ ቃል እንማማራለን። አምላካችን እግዚአብሔር የሚስጥር ባለቤት ለሁላችንም ለእኔም ለእናንተም ሚስጥሩን ጥበቡን ማስተዋሉን ያድለን ያጎናጽፈን። እንግዲህ ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዳይፈረድባችሁ አትፍረዱ በማለት መድኃኔ ዓለም ክርስቶስ ለተከታዮቹ ነግሯል ማለት ነው። ሁልጊዜ እንደምለው ወይም ሊቃውንቱ እንደሚነግሩን የርዕስ መሰረቱ የትምህርቱን ይዘት እንዲገልጽ ነውና በዚህ ኃይለ ቃል እናንተም እንደያዛችሁት አሁን በጋራ እንዳልነው የምንማረው ስለ ፍርድ ነው። ስለምን? ስለ ፍርድ ማለት ነው። ስለዚህ ስለ ፍርድ እንነጋገራለን። ስለ ፍርድ ስንነጋገር ስንመካከል ሁላችንም የራሳችንን ሕሊና አንቅተን ከልቡና ሆነን መነጋገርና መመካከር ይጠበቃል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተነገረው ደግሞ ለተከታዮቹ ለምእመናን ነው። በወቅቱ ወይም ደግሞ በዘመነ ስጋዌው ወንጌልን ለማስተማር የእኛን ስጋ ለብሶ በዚህ ምድር ሲመላለስ ሲያስተምርና ሲመክር ብዙ ሕዝብ ይከተለው ነበር ይልናል ቅዱሳት መጻሕፍት። ብዙ ሕዝብ ይከተለው ነበር ነው የሚለው። ስለዚህ ቃል የተነገረው ለብዙ ሕዝብ ነው ማለት ነው። ለብዙ ሕዝብ ነው። ጌታችን ኢየሱስ ክርስቶስን መድኃኔ ዓለም ክርስቶስን የእኛን ስጋ ለብሶ በዚህ ምድር ሲመላለስ በዚህ ምድር ወንጌልን ሲያስተምር በዚህ ምድር የእኛን አርአያ ለመሆን የእኛን ሕይወት ለመምራት አርአያ ሆኖ
መምህር ሆኖ የእኛን አርአያ ወይም ደግሞ መንገዳችንን ሊያሳየን ሲመላለስ ብዙ ሕዝብ ይከተለው ነበር። ለእነዚህ ያለ ሕዝቦቹ ብዙ ትምህርት አስተምሯል። ብዙ ተግሳጽንም ነግሯቸዋል። ብዙ ምስጢርንም አስረድቷቸዋል። ብዙ ዕውቀት አስይዟቸዋል። ስለዚህ ካስተማራቸው ከመከራቸው መካከል ግን ይህ አሁን የምንነጋገርበት ነው። ይኸው ምንድነው? እንዳይፈረድባችሁ አትፍረዱ በማለት እንዲፈረድበት የማይወድ ሰው እንዳይፈርድ፣ ማልቀስን የማይወድ ሰው እንዳያስለቅስ፣ ማዘንን የማይወድ ሰው እንዳያሳዝን፣ መከፋትን የማይወድ ሰው እንዳያስከፋ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብዙ ሕዝብ ለተከተለው ሁሉ ምን አለ? እንዳይፈረድባችሁ አትፍረዱ በማለት ጠበቅ ባለ ቃል በትልቅ አረፍተ ነገር ነግሯቸዋል ማለት ነው። በይበልጥ ይህ ቃል የተነገረው በአድራሻ ለጸሐፍት ፈሪሳውያን ነው። በሁሉ ግን ለሁሉም ለሚከተለው ሕዝብ እንዲሁም ደግሞ አሁን ላለነው ትውልድ ነገ ለሚነሳው ትውልድ ሆኖ ይህ ቃል መሪ ሆኖ ያገለግላል። ወይም ደግሞ ለሚነሳው ትውልድ ሁሉ ነው የተነገረው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ 7 ገበያ የሚያህል ሕዝብ ይከተለው ነበር ይላል። ያ ሁሉ ሕዝብ ግን የሚከተለው ለአንድ ዓላማ አይደለም ይላል። የሚገርመው ደግሞ ይህና ነው። 7 ገበያ የሚያህል ሕዝብ ከዚያም በላይ ቁጥር ስፍር የሌለው ሕዝብ እየተከተለው፣ ነገር ግን የሚከተለው ለአንድ ዓላማ አልነበረም። ስለዚህ ለስንት ዓላማ ነው ሲከተል የነበረው ከተባለ ለ5 አይነት ይከተሉት ነበር። በስንት አይነት? በ5 አይነት ማለት ነው። ያ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተለው ሁሉ አንድ ዓላማ አንድ ይዘት ይዞ ኑሮት አይደለም። 5 አይነት ነበረ ከተባለ እነዚህን ዘርዘር እናድርጋቸው። ለምሳሌ አንደኛው ሲከተል የነበረው አንደኛው ግሩፕ ወይም ደግሞ አንደኛው ቡድን ሲከተል የነበረው መልኩን ለማየት ብቻ ነው። ምኑን ለማየት? መልኩን ለማየት። መልኩ ያምር ነበረ፣ ደምግባቱ ያምር ነበረ፣ ቃሉ ሲናገር ደስ የሚል ነበረና ቃሉን ለመስማት አነጋገሩን ማለት ነው ሳይሳፉ የአፉን አነጋገር ለመስማት መልኩን ውበቱን ለማየት መልኩን ለማድነቅ ብቻ ማንን ይከተሉ ነበር? ክርስቶስን የሚከተሉ ነበሩ ማለት ነው። ከዚህ ከ5ኛው ቡድን አንዱ ግሩፕ ወይም ደግሞ ግማሹ ሰው ወይም አንደኛው ፓርት ማንን ይከተል ነበር ከተባለ መልክን ብቻ ነው ሲከተል የነበረው፣ መልኩን ለማየት ብቻ ማለት ነው። ከዚያ በኋላ መልኩን አዩ፣ ወደ ቤታቸው ወገቡ ውስጥ አለት የሆኑ ወደ ቤታቸው ገቡ፣ ወደ ቤታቸው ተመለሱ ይላል። ስለዚህ የሄዱበትን ምን አሉ? ፈጸሙ ማለት ነው። ፈጸሙ፣ ጨረሱ ማለት ነው። ስለዚህ ዛሬም ቤተ ክርስቲያንን ሲከተል ቤተ ክርስቲያን የሚመጣ ሁሉ ለአንድ ቅዱስ ቃል፣ ለአንድ ለቅዳሴ፣ ለአንድ ለወንጌል ብቻ አይደለም ማለት ነው አይደል? የጉባኤውን ድምቀት የቤተ ክርስቲያኑን ውበት ለማየት ብቻ ይመጣል። ለምሳሌ ላሊበላ፣ አክሱም፣ ግሸን፣ ተድባበ ማርያም፣ ሌሎች ቅዱሳት መካናት የሚጓዘው ሁሉ ምን ለማየት ነው? ለማየት ብቻ ይሆናል። ለማየት ብቻ ከነሱ የቃል ኪዳን በረከት ለመቀበል ብቻ አይደለም። ለምን ከተባለ ለእይታ ብቻ ለፎቶ ብቻ የሚሄዳለ ማለት ነው። ክርስቶስን ሲከተሉት ከነበሩት መካከል አንደኛው ቡድን መልኩን ለማየት ነበር። አንደኛው ቡድን ማለት ነው። ሁለተኛው ቡድን ደግሞ ክርስቶስን ከተከተሉት ከዚያ ሁሉ ሕዝብ መካከል ሁለተኛው ቡድን የተቸገሩ ነበሩ። በሕመም የሚሰቃዩ በሽተኞች ነበሩ። ሙሉ ሕይወታቸው ጤንነት አጥተው በጤንነት ምክንያት የሚቸገሩ፣ ጤና በማጣታቸው ምክንያት የሚታወቁ፣ ጤና በማጣታቸው ምክንያት የሚያለቅሱ እነሱ ይከተሉት ነበር። ለምን ከተባለ ሕሙማንን ሲፈውስ ሰምተው አይተዋል። ሕሙማን ሲፈወሱ ሰምተዋል። ሕሙማን መፈወሳቸውን ሰምተዋል። ሕሙማን መፈወሳቸውን አይተዋል። እውር ማብራቱን አይተዋል። ጎባጣ ማቅናቱን አይተዋል። አንካሳውን ማታቱን ወይም ደግሞ እንዲራመድ ማድረጉን አይተዋል። ስለዚህ እነዚህ የተቸገሩ ሰዎች፣ እነዚህ የታመሙ ሰዎች፣ እነዚህ በሽተኞች ሰዎች ይከተሉት ነበር። ማንን? ጌታችን መድኃኒታችን ኢየሱስ ክርስቶስን ማለት ይከተሉት ነበር። ከዚያ በኋላ እሱም ቸር ነውና
በቸርነቱ አዳናቸው። ፍላጎታቸው ምን ነው ከተባለ የሥጋ ጤንነት ብቻ ስለነበር ማለት ነው። ለምሳሌ በወል ስሙ በሚጠራ መጻጉዕ ተብሎ በሚጠራ እንኳን በወል ስሙ እሱ በሽተኛ ነበር። መዳን ተወዳለህን ሲለው አዎ አልነበረም መልሱ። ብዙ የራሱን ብሶት የራሱን ችግር ሰዎች አግለውኛል፣ ሰዎች እንደ ሰው አይቆጥሩኝም፣ ሰዎች መፈጠሬን አያውቁም፣ ሰዎች ንቀውኛል፣ የራሱን ብሶት ነበር የዘረዘረው። እንዲህ ተጨንቆ የነበረውን ግን እሱ አዳነው። ካዳነው በኋላ ግን ይህ ውለታ ከፋይ ሳይሆን ውለታ ቢስ በመሆን መጻጉዕ ወይም ያ በሽተኛ ከዳነ በኋላ እጁን ወደ ማን ነው የዘረጋው? ለጥፊ ወደ ክርስቶስ ነው የዘረጋው። በጥፊ ለመማታት 38 ዓመት ልምሾ ሆና የነበረችውን እጁን ወደ ክርስቶስ ጥፊ ዘረጋ። ሎቱ ስብሐት። ይገርም እኮ ነው። ስለዚህ ምን ይከተሉት ነበር ከተባለ በሽተኞች ይከተሉት ነበር፣ በህመም የሚሰቃዩ ይከተሉት ነበር። እነሱም ከህመማቸው ፈወሳቸው፣ ከህመማቸው አዳናቸው። ከስጋዊ ህመማቸው ካዳናቸው ከፈወሳቸው በኋላ አሁንም እነዚህ ወደ ቤታቸው የተመለሱ። ወደ ተመለሱ ወደ ቤታቸው። ስለዚህ ስንት ይቀራል? ስንት ይቀራል? ከአምስቱ 3 ይቀራል ማለት ነው። 3 ይቀራል። እነዚህ በሽተኞች ከዳኑ በኋላ ችግራቸው ከተፈታ በኋላ ወደ ቤታቸው የተመለሱት ክርስቶስን አልተከተሉትም። ዛሬ እንደነዚህ ሰዎች ቤተክርስቲያንን የምንከተላ ስንቶቻችንን በጤንነት ምክንያት ገዳማትን በመጎብኘት ገዳም ለገዳም ጸበል ለጸበል ካልን በኋላ እግዚአብሔር በምሕረት እጁ ዳሶ ምሕረትን ካጎናጸፈን በኋላ ቅዱስ ደጁን እንረግጣለን፣ ቤተ መቅደሱን እንሳለማለን። ያለምሾ ሆኖ ያ መቆም አቅቶት ሲልፈሰፈስ የነበረው እግራችን በጸበሉ በእምነቱ በቅዱስ መስቀሉ ታሽተን ጸበሉን ተረጭተን እምነቱን ተቀብተን ያ ከጸናና ፈውስ ካገኘን በኋላ ቅዱስ ደጁን ወደ ምሕረቱ እንረግጥበታለን። ዛሬ ስንቱ ነው ችግሩ ተፈትቶለት ወደ ቤቱ የሄደው? ችግሩ ተፈትቶለት እኮ ወደ ቤቱ ሄዶ ሰምጦ የቀራለ ክርስቶስን ያልተከተላለ ስንቱ ነው ዛሬ በትምህርት በውጤት እግዚአብሔርን በመሳል በመጾም በመጸለይ አምላኬ ትምህርቴን ግለጽልኝ፣ ዕውቀቱን ስጠኝ፣ ውጤቱን አድለኝ በማለት የማይማጸናል። እግዚአብሔር ቸር ነውና ውጤቱን ከሰጠ በኋላ ዕውቀቱን ካጎናጸፈ በኋላ በሥራ መስክ ሆኖ ቤተክርስቲያንን ይሳለማል፣ ቤተክርስቲያንን የሚያግዛታል የለም። እንዲህ ነበር ክርስቶስን ሲከተሉት የነበሩት። አንዲት ፍላጎት ብቻ ማለት አንዲት ፍላጎት ብቻ። ትዳር ያጣው ወንድሜ መልካም ትዳር ለማግኘት ቤተክርስቲያንን ይማጸናት ነበር፣ ወደ እግዚአብሔር ያመለክት ነበር። መልካም ትዳር ያጣችው እህቴ ቤተክርስቲያንን ትማጸናት ነበር፣ ለእግዚአብሔር ትነግረው ነበር። ትዳሩን ካገኘ በኋላ ቤተክርስቲያንን ሰላም ብሏታል። አያችሁ እስቲ ክርስቶስን እንዴት እንደምንከተለው እዩትማ። ክርስቶስን እንዴት እየጎበኘ ነው እንዳለ እንዴት እንደተከተል ነው እስኪ አስተውሉት። በእውነት እስቲ ክርስቲያኖች እዩት እስቲ ክርስቶስን ሲከተሉ የነበሩ ነበሩ። ፍላጎታቸውን የራሳቸውን ፍላጎት ብቻ ካራመዱና ያን መፍትሄ ካገኙ በኋላ የሚጨርሱ የሚመለሱ ማለት የሚመለሱ። ስለዚህ 3 ይቀራል። ሶስተኛው ደግሞ የሚገርም ነው። የተራቡ ምን ያሏቸው? የተራቡ በክሌ ዓሣ ወ5 ኅብስት አጽገቦሙ ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በ2 ዓሣና በ5 ገብስ እንጀራ ምዕመናኑን ያን ሁሉ ሕዝብ ለ50 ዓመት የዚያ ሁሉ ሕዝብ አበርክቶ አጥግቦ መግቧቸው ነበረ። ስለዚህ መግቦቱን አይተው ማብላቱን አይተው እንጀራ ማበርከቱን አይተው የተራቡ ሰዎች ይከተሉት ነበር። ምን ለማድረግ ለመብላት ማለት ክርስቶስ ከሚያበረክተው እንጀራ ለመመገብ ክርስቶስ ከሚያበረክተው ኅብስት ለመብላት። ለሆድ የምንከተለው ስንቱን ነው? እግዚአብሔርን እኮ ለሆድ ተከትለነዋል። አገልግሎታችን ከሕዝቡ ከላይ እስከ ታች ድረስ ያለው እኮ ዛሬ እኮ አሁን እነዚያ ክርስቶስን እንደተከተሉት በእንጀራ እንበላለን ብለው እንደተከተሉት እኮ ዛሬ መብል አልሆነም። ለመብላት ብቻ ስለተራብን ብቻ። ስለዚህ እናንተ አስፈት አይደል? በዚያው ወደ አራተኛው ለትክክለኛ መንገድ ወይም ደግሞ በትክክለኛ አካሄድ የተከተሉት ናቸው። እነሱም 120 ቤተሰቦቹ ናቸው። 12 ሐዋርያት ሁሉ ሀደግነ ወተሎና ሁሉም ትተን ተከተልነ ያለው ቅዱስ ጴጥሮስ። ሁሉም ትተን
ምግቡን ትቶ እንጀራውን ትቶ መልክ ማየቱን ትቶ ማድነቁን ትቶ ቢያመውም ቢሰቃይም ማንን ተከተለ? ክርስቶስን ተከተለ። ስለዚህ በእግር ብቻ ሳይሆን በግብ በአፍ ብቻ ሳይሆን በስራ የተከተሉት ቅዱሳን ሐዋርያት አሉ። የሚገርም እኮ ነው። የሰባት ገበያ ከሚያህል ሕዝብ ከዚያም በላይ ከሚበልጥ ሕዝብ ስንት ቤተሰብ ተገኘ? 120 ሰው ብቻ። ስንት አልኋቸው? 120 12ቱ ሐዋርያት 36ቱ ቅዱሳት አንስት 72ቱ አርድእት እኩል ይሆናል 120። የሚገርም እኮ ነው። ከዚያ ሁሉ ሕዝብ ከሰባቱ ገበያ ከአምስቱ ገበያ ከዚያም በላይ ዛአልሁ ቁጥር በሌለው ሕዝብ መካከል ስንት ወዳጅ ተገኘ? 120 ብቻ 120። ታዲያ እኔና እናንተ በአውደ ምሕረቱ አሁን ያለነው ስንት እንሆናለን? በጣም ብዙዎች እኮ ነን። ግን በክርስቶስ ኃይል ስንት እንሆን? በክርስቶስ የተቆጠርነው የክርስቶስ ቤተሰቦች የሆነው ግን ስንት እንሆን? የክርስቶስ ቤተሰቦቹ ስንት ቁጥር እንሆን? እነማን እንሆን? የተከተለው ሁሉ የክርስቶስ ቤተሰብ አልሆነ። ስለዚህ አራተኛው ፓርት ወይም ደግሞ አራተኛው ቡድን ደግሞ ክርስቶስን በስራም በቃልም በምግባርም ካደረበት እያደሩ ከዋለበት እየዋሉ ወንጌልን የተማሩ የእሱን ስራ የተቀበሉ የእሱን መመሪያና አምላካዊ ትምህርት አምላካዊ መመሪያ ተቀብለው በግብር የተከተሉ ቅዱሳን ሐዋርያት ናቸው። እነሱ ናቸው። አምስተኛ ደግሞ ፖለቲከኞች ማለት ነው። ፖለቲከኞች ከሳሾች ማለት ነው። ከሳሾች የሚገርም እኮ ነው። ፖለቲካም ክርስቶስን ይከተላል። አይደንቃችሁም? ፖለቲከኛም ለካ ክርስቶስን ይከተላል። ስለምንድን ነው የሚከተሉት ከተባለ ለማጣላት። ለምን አልኋቸው? ለማጣላት። እግዚኦ ዛሬ ለማጣላት ስንት ሰው ይከተለና ባልን ከሚስቱ ሚስትን ከባሏ ወንድምን ከእህቱ እህትን ከወንድሟ ከእናቷ ከቤተሰቦቹ ለማጣላት ስንት ሰው መሰላችሁ የሚከተለው? ዛሬ ክርስቶስን ለማጣላት ከንጉሱ ከቄሳሩ ለማጣላት ይከተሉት ነበር። የሚገርም እኮ ነው። መከራ እያዩ እየደከሙ እየተሰቃዩ፣ ነገር ግን ለሕይወት አይደለም። ያ ሁሉ ድካማቸው ማለት ነው። ያ ሁሉ ስቃያቸው ለሕይወት አልነበረም። ለምን ከተባለ እነሱ ይዘው የመጡ ስንት ነው? አንድ ለማጣላት ብቻ ማለት ነው። ለማጣላት ብቻ። እነዚህም እነማን ናቸው? ጸሐፍት ፈሪሳውያን ማለት ነው። ጸሐፍት ፈሪሳውያን። ስለዚህ የትምህርታችን ርዕስ ምን ነበረ? እንዳይፈረድባችሁ አትፍረዱ። ይህችን እንግዲህ ታርጌቱ ላይ የተነገረችው ለጸሐፍት ፈሪሳውያን ለእነዚህ ነው። በይበልጥ አይደል? ፈራጆች ናቸው። እኛ ንጹህ ነን፣ እኔ ቅዱስ ነኝ፣ እኛ እኮ ንጹሐን ነን፣ እኛ እኮ አገልጋዮች ነን፣ እኛ እኮ ካህናት ነን፣ እኛ እኮ ከፍ ያለ ነን። ከዚህ ውጭ ትሕትና የሚባል የለም፣ ፍቅር የሚባል የለም፣ ምግባር የሚባል የለም። በቃል ብቻ ነው ምግባራቸው። ሕይወታቸው በቃል ብቻ ነው። ትምህርታቸው በቃል ብቻ ነው። ትምህርታቸው የሚገለጸው በአደባባይ ብቻ ነው። ይገርም። በየገበያው ይላቸዋል። በየገበያው ሰላምታን የሚወዱ አባቦ መባልን የሚያፈቅሩ ከፍ ያለ መቀመጫን የሚወዱ ለእነዚህ ምን አላቸው? አትፍረዱ፣ እንዳይፈረድባቸው አትፍረዱ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ነገራቸው። ለምን ከተባለ የሚገርም እኮ ነው። ቅድመ አውፅእ ሠሩየ እምአይንከ፣ መጀመሪያ በዓይንህ ያለውን ባላውን አውጣው። ያን ትልቁን መሰሶ ከዓይኑ ውስጥ የተተከለውን ትልቁን መሰሶ አውጣው። ወዲረ ታወፅእ እምአይንከ፣ ከዚያ በኋላ ከወንድም ዓይን ጉድፍን ታወጣለህ። ከወንድም ዓይን ምንድን ነው ያለው? ጉድፍ ነው ያለው። ትንሿ ጉድፍ ማለት ነው። ከእሱ ዓይን ግን ምንድን ነው ያለው ከተባለ ምሰሶ ነው ያለው። ትልቅ ጉድፍ ነው ያለው። በጣም ትልቅ ማለት ነው። ስለዚህ መጀመሪያ ከዓይን ያለውን ትልቁን መሰሶ ነቅለህ ጣለው። ለምን ከተባለ የወንድምህን ጉድፍ እንዲታይ፣ የወንድምህን ዓይን እንድትመለከት፣ የወንድምህን ዓይን እንድታየው፣ ጉድፉን እንድታስወግድለት፣ እንድታስወጣለት መጀመሪያ ምን በላለ? መጀመሪያ የራስህን ነው። ጸሐፍት ፈሪሳውያን ግን የራሳቸውን አይደለም። መዝምዘው የማን ነው ከተባለ የሰውን ብቻ ማለት ነው። የሰውን ብቻ። የሚገርም እኮ ነው። ክርስቶስንም ይፈትኑት ነበር። የሚከተሉት ከመንግስቱ ጋር ለማጣላት ነው። በዘመኑ ከነበረው ገዥ ጋር ለማጣላት ነው። የሚገርም እኮ ነው። አንድ ይሄ ፎርጂን የሚባል አሰራር እኮ ከዚያ ነው የነበረው እንጂ አሁን አዲስ የተጀመረ አይደለም። ጸሐፍት ፈሪሳውያን ፎርጂን ስራ ሰሩና አንድ ጊዜ እንደሚታወቀው የቤተ ክርስቲያን ወይም ደግሞ የእግዚአብሔር የሆነ ሳንቲምና የቄሳሩ የሆነ ሳንቲም የተለያየ። ለምን ከተባለ የመንግስቱ ወይም ደግሞ የቄሳሩ
የቄሳሩ ሳንቲም ገንዘብ ስዕለ ንጉሥ ይሳልበታል፣ ስዕለ ንጉሥ ይሳልበታል፣ ስመ ንጉሥ ይጻፍበታል፣ ስዕለ አንበሳ ይቀረጽበታል። ከሳንቲሙ ማለት ነው። ያ የማን ሳንቲም ነው? የማን ሳንቲም ነው? የቄሳሩ ወይም ደግሞ የመንግስቱ ነው ማለት ነው። የቄሳሩ ነው። የእግዚአብሔር ሳንቲም ደግሞ የእግዚአብሔር ገንዘብ ደግሞ ስዕለ ኪሩቤል ይሳልበታል፣ ስመ አምላክ ይቀረጽበታል። ይለያየን አይለያየን? በጣም የተለያየ እኮ ነው። የሚገርም እኮ ነው። 100 ብርና 10 ብር እንደማለት ነው። ስለዚህ እነዚህ ሰዎች ክርስቶስን በምን እንፈትነው፣ መምህሩን በምን አድርገን እንዴት እናጣላዋሉና ከቄሳሩ ጋር ማጣያ ሰው። ስለዚህ በአንድ ጎኑ ስመ አምላክ ስዕለ ኪሩቤል ሁሉንም ማለት ነው። በአንደኛው ጎን ደግሞ ምን አደረጉት? ደግሞ እንዲሁ ስመ ንጉሥ ስዕለ አንበሳ ቀረጹበትና መምህር ሆይ ያው ይዘው ይወቁ ግን እኮ ይከተሉታል። እየተከተሉ ግን የሚደክሙት ስለሌላ ነው። የሚደክሙት ህይወትን ስለሚያጠፋ ነው እንጂ ህይወትን ስለሚያድን አይደለም። መምህር ሆይ አለው ይህ ሳንቲም ለማን ይገባል? ይገርም እኮ ነው። ከዚህ አሁን ይሄ እግዚአብሔር ነው ካለ ከንጉሱ ጋር ይሄ ንጉስ አለ ሊሉት ነው። ይሄ ደግሞ የንጉስ ነው ካለ ስመ አምላክ አለበት አይደል ሊሉት ነው። ከዚህ በኋላ እሱ ምን አላቸው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። እንዲህ እያደረገ ነው ሲነግራቸው የነበረ። እንዲህ እያደረጉ ነው ሲፈትኑት የነበረ። እንዲህ እያደረጉ ማለት ነው። ይሄ ብቻ አይደለም። ትናንትም እንደነገሯቸው የነበራቸው እመሰይ ነሳይክሙ አንቱም ይትተሐጎሉ የተባሉት እነሱ ናቸው። እንዲህ ሆነ እኮ፣ እንዲህ መከራ መጣ እኮ፣ እንዲህ ውርደት መጣ እኮ፣ እንዲህ ሰው ተጨፈጨፈ እኮ ይሉታል። እመሰይ ነሳይክሙ አንቱም ይትተሐጎሉ ሳታርግባችሁ እና ትሞታላችሁ፣ ትጠፋላችሁ። ያ ማለት አትፍረዱ፣ ይፈረድባችኋል። እንዳይፈረድባችሁ አትፍረዱ። ለምን ከተባለ መጀመሪያ ምንህን አውጣዋል። መጀመሪያ ከራስህ ዓይን ያለውን መሰሶ ንቀለውና ጣለው ወደ ረታወጽ። ከዚያ በኋላ ከወንድም ያለውን ጉድፍ ምን ትለዋለህ? ትንቅለዋለህ። ስለዚህ ጸሐፍት ፈሪሳውያን እንዲህ ነበር የሚያደርጉት። ይሄ ብቻ አይደለም፣ የሚገርም ነው። ፍርዳቸው ነው ይትማ። አንዲት በዮሐንስ ወንጌል ምዕራፍ 8 ላይ አንዲት ሴት በዝሙት ተገኘች አሉ። ስለዚህ መምህር ሆይ ይችን እንዴት ትሆናለች? ሙሴ በጻፈልን ሕግ፣ ሙሴ ባስቀመጠልን ሕግ በድንጋይ ተወግራ ትሙት ይላል። ስለዚህ አንተ ምን ትላለህ አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ጎንበስ አለና ምን አላቸው? ከእናንተ ኃጢአት የሌለበት ምን ይበላል? በድንጋይ ይወገራት። ምን የሌለበት? ይገርማል። ጉድፍ የሌለበት፣ በደል የሌለበት፣ ያልተዳደፈ፣ በእግዚአብሔር ንጹሕ የሆነ፣ በእግዚአብሔር በአምላኩ ፊት ንጹሕ የሆነ ኃጢአት የሌለባት፣ እንደሷ ያልተሰነካከለ፣ እንደሷ በኃጢአት ያልወደቀ፣ እንደሷ ደካማ ያልሆነ እስቲ እሷን ደፍሮ በምን በድንጋይ ይወገራት። ንጹሕ የሆነ። ከዚያ በኋላ የራሳቸው ኃጢአት እየተገለጸ መጣ። የራሳቸው በደል እየተገለጸ መጣ። አንድ እያሉ እየሾለኩ ወጥተው ሄዱ። ከዚያ ክርስቶስ ቀና ሲል ያቺ ሴት እያለቀሰች ብቻዋን ከእሱ ጋር ቁጭ ብላለች። አንቺ ሴት ምን ታደርጊያለሽ? ከሳሾችሽ ወዴት አሉ? ከሳሾችሽ የፈረዱብሽ ትሞት ያሉሽ ወዴት አሉ? እንጂ የጠየቀ ታዲያ አሁን ይህንና የእናንተ ከሳሽ እንዴት ነው የሚከሰን? እስኪ ራሳችን ሲንዳሳ ድንያ። ስለዚህ አሁንም ወደ ሌላ አንድ ታሪክ ወሰዳችሁና ወደ መጨረሻው ክርስቶስ መጀመሪያ የራሳችሁን ምሰሶ አውጡ ወዳለበት መልሳችኋለሁ። አሁንም በመጽሐፈ ሶስና ላይ እንሂድ። አንድ ነው ምዕራፍ ቅድስት ሶስና ኢዮአቄም የሚባል ባለቤት ወይም ባላግብታ ትኖር ነበር። እናት አባቶቿ ደጋግ ነበሩ፣ የዋሃን ነበሩ፣ ፈሪሃ እግዚአብሔር ያላቸው፣ ፈሪሃ እግዚአብሔር የተሞላቸው ሰዎች ነበሩ። እነዚህ ሰዎች ልጃቸውን ሶስና በምንድን ነው ያሳደጓት? በትምህርት ነው ያሳደጓት። ሙሴ የጻፋቸውን መጻሕፍት በደንብ አስተምረዋታል። አያችሁ፣ መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ክፉ ፍሬን ያፈራል፣ ሎሚ ሎሚን ያፈራል፣ ሙዝ ሙዝ ያፈራል አይደል? እንደዚህ አድርገው ልጃቸውን ያስተማሩ ነበር። ከትልቅ ወይም ከንጹህ ምንጭ የሚቀዳ ውሃ ንጹህ ነው። ከተደፈረሰ ከተበላሸ ምንጭ ደግሞ የሚቀዳው አሁንም ድፍርስ ውሃ ነው። ትዳሩ መልካም ከሆነ ልጆቹ መልካም ነው የሚሆነው።
ዛፉ ትክክለኛ ጥሩ ከሆነ የሚወለዱት ፍሬዎቹ መልካም ነው የሚሆኑት። ስለዚህ ሶስና ከመልካም ፍሬ የተገኘች ስለሆነች መጻሕፍተ ብሉያትን የተማረችና ያወቀች ስለሆነ በደንብ አስተምረዋታል። ግን ሁለት መምህር ነን የሚሉ እንደ ጸሐፍት ፈሪሳውያን ናቸው ያሉ እነዚህ ረበናት የሚባሉ ይከታተሏት ነበር። በክፉ ዓይን ያዩዋት ነበር ነው የሚለው። በምን ዓይን? በክፉ ዓይን ማለት ነው። ዛሬ እኔና እናንተ ስንቱ ነው በክፉ ዓይን የሚያዩ? ስንቱ ያያል መስላችሁ? ይህችን እህት በክፉ ዓይን ነበር የሚያዩዋት። መልከኛ ነበረች ነው የሚላል። ስለዚህ ግን ባለትዳር ሆና እያለ በትዳር ክርስቶስ በሰራው ሕግ ጸንታ እያለ እነሱ ግን ያልሆነ ምኞት ነበር የተመኟት፣ ለዝሙት ነበር የተመኟት። እነሱ ግን ሕዝቡን እንጠብቃለን የሚሉ ናቸው። አይናዩዋት ነው በክፉ አይናዩዋት። ወይኔ አሃዱ ለካልኡ ንዕቱ ውስተ ቤት ነው። ወደ ቤታችን እንሂድ አንዱ ለአንዱ። አሁን የምሳ ሰዓት ነው። ጠራራት ሆኗል። ሰዓቱ ደርሷል። ስለዚህ ወደ ቤታችን እንሂድ ምሳ እንብላ ይላል። አንዱን የተመኘውን ምኞት ያኛው አላወቀም መስሎት ማለት ነው። የተመኟት ግን ሁለታቸው ነው። ሁለታቸው መመኘታቸውን ደግሞ ሁለቱም አያውቁ። አንዱም አንዱ ብቻ ይመስለዋል፣ አንዱም አንዱ ብቻ ይመስለዋል። ስለዚህ ምን ይባባሉ ነበር? ወደ ቤታችን እንሂድ። ግን አሁን ሰዓት ሳይደርስ ማለት ነው ወደ ቤታችን እንሂድ፣ የምሳ ሰዓት እኮ ደረሰ፣ አለፈ፣ ሰዓቱ ደርሷል ይባባላሉ። ከዚያ በኋላ ይሄዱና ያኛውም ተመልሶ በሌላ መንገድ፣ ይሄኛውም ተመልሶ በሌላ መንገድ ወደ እሷ ሲሄዱ ይገናኛሉ። እዩ እንግዲህ የክፉ ሰው። ከዚያ ተገናኙ። ይህንን ክፉ አመሳቸውን እርስ በራሳቸው ተነጋገሩና እሷን በምን ምክንያት እንደሚያገኟት አጠኑ፣ ወጥመድ ያዘጋጁ። ከዚያ በኋላ የባሏ አትክልት ወይም ደግሞ የወይን ቦታ ነበረው ይላል፣ የወይን ቦታ። ስለዚህ በዚያ ትገባ ነበር፣ ትዝናና ነበረ። ከዕለታት በአንድ ቀን ያችን ቦታ እነዚህ አጥንተዋታል። ወገኖች እኔና እናንተ እኮ ውስጣችን እኮ ብዙ ሽፍቶች አሉ። እነሱ ጋር እኮ ነው በራችን የዘጋ ነው። ሶስና የዋሂቱ በአትክልቱ ብቻ ቦታ በወይኑ ቦታ እሷ ብቻ ያለች መሰላትና የወይኑን ቦታ ቆለፈችው፣ አዘጋችው። ከዚህ በኋላ እነዚያ ረበናት መጡና ሶስና ሆይ በኃጢአት መውደቅ ይገባናል አለ። አለበለዚያ እንዲህ ካልሽን እሪ እንልና በድንጋይ አስወግረን በእሳት አቃጥረን በስቅላት እናስቀጣሻለን፣ ትሞቻለሽ አለ። ስንቶች እኮ ነው ለኃጢአት ይሄ እኮ እንዲህ ካልሆነ ትሞታለህ ዶክሜንት እየመዘዙ ስንት መስላችሁ ይሄ ካልሆነ ትሞታለህ። ከዚህ በኋላ እሷ አሰበችና ባደርገውም እሞታለሁ፣ በእግዚአብሔር ዘንድ እሞታለሁ፣ ባላደርገውም እሞታለሁ። ስለዚህ ከሞት አልድንም። ስለዚህ እግዚአብሔር አምላኬ ያውቅልኛል። ስለዚህ ከሱ መራቅ አልፈልግም፣ ከሱ አልሸሽም፣ ከሱማ አልዋረድም። በሱ ዘንድማ ስፈልግ አልታጣም። እግዚአብሔር ሲጠራኝማ አቤት ማለት አለብኝ። ከሱ አውደ ምሕረት ከሱ አደባባይማ መታጣት መለየት አልፈልግም አለችውና እምቢ አለቻቸው። እሪ እንላለን አሉ። እሷ ስትጮህ ሁለቱም ጮህ ነው የሚለው። የሚገርም እኮ ነው። ጅራፍ ራሱ መትቶ ራሱ ይጮሃል ይባላል አይደል? እንግዲህ ዮሴፍን የንጉሱ ሚስት ዮሴፍን ለዝሙት ፈልጋ ዮሴፍ ሲሸሽ አይጉድ! የሚገርም እኮ ነው። እኔ ተከሳሽ ነኝ፣ እኔ መከራ ደርሶብኛል ያለችው ግን ዮሴፍ ሳይሆን እሷ ነበረች። ግን የጠየቀችው እሷ ሳለች እኮ ነው። አሁንም እነዚህ ጮሁ። ወገኖቿ ቤተሰቧ ደንግጦ መጣ። አዩ ምንድነው አሉ። ይቺ ሰው በዚህ ያልሆነ ስራ ኃጢአት ስትሰራ አይተናል። ከአንድ ጎልማሳ ጋር ወድቃ አግኝተናታል። ስለዚህ ሞት ይገባታል። እኛ ይህንን ኃጢአት ልናስወግድ ነው፣ ከዚህ ይህንን ልናስከብር ነው እኛ መምህርነታችን አሉ። ግን ይህ ሁሉ ያደረጉት እነማን ናቸው? ታውቁታላችሁ። ደነገጡ። ቤተሰቦቹ አፈሩ። ውርደት እኮ ነው፣ ውርደት እኮ ነው። ከዚያ በኋላ የሞት ቅጣት እንድትቀጣ እንድትሞት ተወሰነባት። እንደዋጣር ለማድረግ ማለት እንድትሞት ባላደረገችው ማለት ነው። ባላደረገችው ምንም ባልሰራቸው መስራት ሳይሆን አስባው በማታውቁ ዝሙት ሶስና ለሞት ተፈረደባት፣ እንድትሞት ተደረገ። ከቶ ዛሬ ስንት ሶስና ይኖር ሳያውቁት የተሰቃዩ ሳያውቁት ለሞት ፍርድ የተፈረደባቸው ምንም ኃጢአት ሳይሰሩ ቀርቶ አሰርተው ቀርቶ አስበውት የማያውቁትን በደል በማሸከም እንደ ሶስና ዛሬ ስንቱ ይሆን። ስሙ ዳንኤል የሚባል መንፈስ ቅዱስ አስነሳላትና ከዚህች ሰው ደም እኔ ንጹሕ ነኝ አለ። ለሞት ተፈርዶባት እኮ ነው። ወደ ሞት አደባባይ እየሄደች እኮ ነው። ህዝቡ ሁሉ እሷ ስትሰቀል ስትገረፍ መከራ ሲደርስባት ስትሞት ሊያዩ እኮ እየሄዱ እኮ ነው። ትዕይንቱ ሊሰራ እኮ ነው። ከዚያ እግዚአብሔር ማንን አስነሳላት? ሕፃኑ ዳንኤልን አስነሳላት። ከዚህች ሰው ደም ንጹሕ ነኝ እኔ
ሳትመረምሩ ትፈርዳላችሁን? ከዚህ ሕዝቡ ደነገጡ። ነአንብር ማእከሌነ እስመ ኀበከ እግዚአብሔር። እግዚአብሔር ከፍ አድርጎሃል፣ እግዚአብሔር ሹሞሃል፣ እግዚአብሔር አንስቶሃል። ና ንገረን፣ ና ቶሎ እስኪ ንገረን፣ ምንድነው የሆነ ሁሉ? ይቺ ሰው በደለኛ አይደለችም አለ። ይቺ ሰው በደለኛ አይደለችም። ታዲያሳ እኔ እነዚህን ሰዎች ልመርምራቸው አለ። እሺ ብለው ፈቀዱለት። አንደኛውን አርቁት፣ አንደኛውን ወዲህ አምጡት አለ። አንደኛውን ካራቁት በኋላ አንደኛውን መጣና አንተ ይቺ ሰው አሁን ከምትለው ኃጢአት የምትለውን ኃጢአት ከምን ዛፍ ሆና ነው ስትሰራ ያየኸው? ከምን ዛፍ ስር ሆነው ነው ሲያወሩ ጎልማሳው ጋር አመለጠና ሂዷል ያላችሁት ሲጫወቱ ያገኘኸው አሉት። ከኮክ ከሚባል ዛፍ ስር ጎልማሳ ጋር ስታወራ ስትጫወት ሄተናታ ይህንን ኃጢአት ስትሰራ አይቻለሁ አለ። ይገርም እኮ ኮክ ከሚባለው ዛፍ ነው አለ። ያኛውን አንጡት፣ ይሄኛውን ወዲህ አድርጉታል። ያኛው መጣና ደግሞ ይህን ጥያቄ ስጠየቅ ያኛው ደግሞ ምን አለ? ኧረ ከዚህ አይደለም አለና ከሌላ ዛፍ ነው ብሎ አለ። ዛሬ እኮ እውነት እኮ ውሸት ሲበረታ ውሸት ድምፅ ሲኖረው እኮ እውነት ሲመስል እኮ ከዚያ ግን ሲያጣራው ዳንኤል ግን የተለየ ሆነ። ሮማን ከዚህ ከሮማኑ ዛፍ ነው እንዲህ ስታደርግ ያየነው አለ። ይሄ ነው ተለያዩ። ከዚያ በኋላ ህዝቡ ሁሉ እግዚአብሔርን ሶስናን ያዳናትን ዳንኤል ልኮ ሶስናን ያዳናትን እውነቱን የገለጸ እግዚአብሔርን አመሰገኑት። ከዚህ አላለ ተበደለችው ለየዋሂቱ እግዚአብሔር ደረሰላት። ከዚያ በኋላ እነዚያ ሰዎች እነሱ ለሷ በተዘጋጀው ቅጣት እንዲቀጡ ተደረጉ። እንዳይፈረድባችሁ እናተው አትፍረዱ። ስለዚህ ምንኩስና ያልሆነ እንዳይሆን፣ ምንኩስና ዝርክርክ እንዳይሆን፣ ምንኩስና ልፍስፍስ እንዳይሆን፣ ምንኩስና በተሰጠለት ወይም በተቀመጠለት መስፈርት እንዲህ መጀመሪያ ገዳማ ምሰሷቸውን አውጡ ዮሐንስ አፈወርቅ። የሚገርም እኮ እመሰ አልብከ ምግባረ ሰናይ የትትናገር በእንተ ትሩፋት ይላል ማር ይስሐቅ። በጎ ስራ ከሌለ ስለ ትሕትና ለምን ትናገራለህ ይልና፣ ስለዚህ ገዳማዊ ሕይወት ከሌለ፣ ገዳማዊ አስተሳሰብ ከሌለ፣ መንፈሳዊ አስተሳሰብ ከሌለ ለምን እመክራለሁ ትላለህ? ለምን አባት ነኝ ትላለህ? ለምን እኔ ትልቅ ነኝ ትላለህ ይላል። ይህንን ነው የሚለው። ሁለተኛ ደግሞ ካህናት ነው የሚለው። በቤተ ክርስቲያን የምታገለግሉ ይልና ቅድመ አውጽእ ሰሩ የማይነካ መጀመሪያ ካንተ ያለውን አይደል ህዝቡ የሚያየውን አስወግደው። ለምን ንስሐ ልጆች አንተን እንዲከተሉ አይደል አንተን እንዲከተሉ ከጸጋ ወደ ጸጋ ከክብር ወደ ክብር እስመ መምህረ ጊሁ በረከተ ወየሐውር እምኃይል ውስተ ኃይል ነው የሚለው። ከበረከት ወደ በረከት ከጸጋ ወደ ጸጋ ከማይረግ ወደ ማይረግ ከፍ ማለት አለበት እንጂ ዘቅዝቆ መውረድ የለበትም ማለት። ወዴት መውረድ የለበትም? ይገርም። አሁን እኔና እናንተ ወዴት ነው እየሄድን ያለነው? በሰዎች በመፍረዳችን የእኛን ከዓይናችን ያለውን ጉድፍ ባለመመልከታችን ዘግዝቀን ነው እኮ እየሄድን ያለነው። ይገርም እኮ ነው። እንዲያው ዝም ብዬ አጠር አድርጌ ያለንበትን ልንገራችሁ። ሰው የተፈጠረው በመካከለኛው ደረጃ ነው ብዬ ልንገራችሁ ለማስረዳት። ለምሳሌ እዚህ አካባቢ ማለት ነው እዚህ ፖሉ ወደ ላይም አለ ወደ ታችም አለ መውረጃ ማለት ነው። መወጣጫ ደረጃ አለ ወደ ላይ ወደ ታችም አለ። ወደ ላይ ምንድነው ከተባለ ሰው ሆኖ ተፈጥሯል። ወደ ላይ ግን ደረጃ አለ ነው። ከሰው በላይ ደረጃ አለ። ስንት ደረጃ ከተባለ 2 ደረጃ አለው የሰው ወደ ላይ ማለት ነው። 2 አንደኛ ሰው ሆኖ መገኘት የአንድ ደረጃ ነው። ይሄ ታወቀ ነው። ሁለተኛ ወደ ላይ ያለው ደረጃችን ምንድነው ከተባለ መልአክ መሆን። ምን መሆን አልዋችሁ? ምን መሆን? መልአክ መሆን ማለት ነው። መልአክ መሆን የሰው ደረጃው ነው። እና አቡነ ተክለ ሃይማኖት ማየት እንችላለን። እና አቡነ ገብረ መንፈስ ቅዱስ ማየት እንችላለን። እና አቡነ እስትንፋሰ ክርስቶስ ማየት እንችላለን። እነሱ ምንድናቸው ከተባለ ምድራዊ መልአክ ማለት ነው። ምድራዊ መልአክ። ስለዚህ ሰው በሰው ካልፈረደ ራሱን ካየ ምንድነው የሚለው? መልአክ መሆን ይቻላል ማለት ነው። ወደ ላይ ሲያድግ ማለት ነው። ከዚህ በላይ ሲያድግ ደግሞ አምላክ መሆን ይችላል። ምን መሆን ይችላል ማለት? ምን ነው ተናገሩ እንጂ አይሰማችሁ? አምላክ መሆን ይችላል። የምን ከተባለ የጸጋ አምላክ ነው። ለምን? ሙሴም የተነገረው ስላለ የጸጋ አምላክ አድርጌ ሹሜሃለሁ ነው ያለው ሙሴ። ወደ ላይ ስንሄድ ሰው ከሆነ መልአክ መሆን እንችላለን። መልአክ ከሆነ ደግሞ ከፍ ካል የጸጋ አምላክ መሆን እንችላለን። ይሄ ወደ ላይ ያለው ነው። ሌላም ሰፊ ያለው ግን እኔ ወደ ታይ ያለውና እኔና እናንተ ያለንበትን ልንገራችሁ። ወደ ታይ ያለው ማለት ሰው ወደ ታይ ሲወርድ ደግሞ ሰው ከሰውነቱ ሲወርድ ምን ይሆናል? እንስሳ ይሆናል። ምንም የማያስብ ምንም የማይ
የማይጨንቀው ምንም እንደው አማራጭ የሌለው ያገኘውን የሚበላ ያገኘውን የሚጠጣ ባገኘው የሚሄድ ባገኘው የሚተኛ ይሄ ምንድን ነው? እንስሳ ነው። እንስሳት። ስለዚህ ሰው ከሰውነቱ ማይረግ ዝቅ ሲል እንስሳ ይሆናል። እንስሳ ይሆናል። ይሄ ብቻ በቂ አይደለም። ከእንስሳ ማይረግ የሚገርም እኮ ነው። ምን ነው እንስሳ ሆነን በቀረረ አሁን ባለንበት ደረጃ ማለት ነው። አሁን በምንሰራው ምግባር፣ አሁን በምንሰራው ህይወት፣ አሁን በምንኖረው ኑሮ ህይወት እንስሳት ብንሆን እኮ የተሻለ ነበር። አሁን ከእንስሳት ወርደናል። የሚገርማቸው ምን ሆነናል ከተባለ አራዊት ሆነናል። አራዊት ሆነናል። የአራዊት ባህሪያቸው ምንድን ነው ከተባለ ማታ ወጥቶ ጧት መግባት ነው። የሰው ልጅ ግን ጧት ወጥቶ ማታ ይገባል አይገባም? ይገባል። ስለዚህ እንደ አራዊት ሆኗል። እንደ አራዊት ሆኗል። አራዊት ድምፃቸውን ምን ይላሉ? በድምፃቸው ይረብሻሉ ነው። ሰው ዛሬ እየረብሽ አይደለም? በድምፃቸው ጭፈራ ቤቱ ጫጫታ አይረብሽም? ይረብሻሉ። ለዚያ ነው መነኮሳቱ ድምፅ አራዊቱን ታግሰው የሚለው። አራዊት በድምፃቸው ስለሚረብሹ፣ አራዊት በድምፃቸው ስለሚያስፈሩ፣ አራዊት በድምፃቸው ስለሚያስደነግጡ ነው። ዛሬ በድምፁ የሚያስደነግጥ ሰው የለም። ዛሬ እንደ አራዊት የሆነ የለም አለ። አሁንም እንደው የሚገርም እኮ ነው። አራዊት ሆነን ራሱ የበቃን አይመስለኝም አይደለም? ሰው ሰውነቱን ሲለቅ እንስሳ ይሆናል። ከእንስሳ በታይ ምን አለ ብያቸዋለሁ? አራዊት አለ። አራዊትነቱን ሲለቅ ደግሞ ወዴታ ያለው ማይረግ ምንድነው ከተባለ አጋንንትነት ነው። ምን አልኳቸው? አጋንንትነት ነው። ሰው የሚገርም ነው። ከአጋንንት ማይረግ እኮ ደርሷል ሰው ማለት ነው። አሁን እናንተ ከአጋንንት ማይረግ ዘግዝቀን ወርደናል፣ ደርሰናል። ወዴታ ይወዳለው ማለት ወዴታ ይወዳለው። እኛ ግን የተሰጠን ከፍ እንድንል ነው። በሌላው ሳንፈርድ ወደ ላይ እንድናይ ነው። የሚገርም በሰማይ ያሉ ልብክሙ እኮ ነው አይደል የተባለው? ወደ ላይ ልባችሁ ወደ ላይ ይሆን፣ ራሳችሁን መርምሩ፣ ራሳችሁን እዩ ነው የተባለ የነበረው። ስለዚህ ሰው ያጋንንትን ባህሪ አድርጓል። አረ ያጋንንትን ባህሪ አይደለም፣ ካጋንንት ብሰናል። በእውነት ካጋንንት በልጠናል። እንዲሁ አንድ ጥያቄ ልጠይቃችሁ። ሰይጣንን ሲገድሉ አይታችሁ ታውቃላችሁ? ሰይጣንን ገደለው ተብሎ የተነገረ ዜና የለም። ሰይጣንን ምን አለው እንደው ረበሸው፣ ተጣላው፣ ተመቀኘው ተብሎ የለም። ሰው እኮ ሰውን እየተመቀኘው ነው። ሰይጣን በሰይጣን ላይ አይፈርድም። ሰው በሰው ላይ እኮ እየፈረደ ነው። ሰይጣንን አይገለውም። ሰው እኮ ሰውን እየገደለ ነው። ወንድሙን እየገደለ እኮ ነው። ታዲያ ከዚህ የበለጠ ምን ይሁን? ይህንን ነው እንግዲህ መጀመሪያ የራሳቸውን አይን ከአይን ላይ ያለው መሰሶ ምን ንቀል የተባለው ማለት ንቀል የተባለው። ስለዚህ እኛን መነኮሳትን እኛን ካህናትን ሲነግር ቅዱስ ዮሐንስ አፈወርቅ መጀመሪያ የራሳቸውን ምን ብሏል? ከአይናቸው ያለውን ምሰሶ አውጣዋል። ለምን? አባ በመባል ብቻ አይደለም፣ ቄሴ በመባል ብቻ አይደለም፣ መምህር በመባል ብቻ አይደለም፣ አሳያቸው። ለምን? ምእመናን መኑ ያሬነ ሰናይቶ እያሉ ነው። ወገኖችህ ልጆችህ ማንኛውን መንገድ እንከተል እያሉ ነው። ስለዚህ መጀመሪያ ምን ብሏል? የራሳቸውን አውጡ ነው። ሶስተኛ ደግሞ አይኑ መንቀል ያለበት ማን ነው ከተባለ ምእመናን ማለት እናንተ መጀመሪያ የወንድማችሁን ታዩ ዘንድ አርአያ ትሆኑ ዘንድ ክርስትናችሁን ታስረዱ ዘንድ ክርስትናችሁን ትመሰክሩ ዘንድ መጀመሪያ በአይናችሁ ያለውን መሰሶ ምን በሉት? ንቀሉት። ወዲነ ታወፅእ እማይነውከ። ከዚያ በኋላ ከወንድምህ ለአይን ያለውን ጉድፍ ታወጣለህ፣ አይኑን ታድንለታለህ። ማለት አንተ መጀመሪያ በምግባር በሃይማኖት ኑር፣ በጾም በጸሎት ትጋ። ከዚያ በኋላ በእምነት የማይመስልህ ይመጣል አለ። ታስተምረዋለህ፣ ታስረዳዋለህ። ክርስትና እንዴት መሆኑን፣ ክርስትና ሕይወት መሆኑን፣ ክርስትና ሰላም መሆኑን፣ ክርስትና ፍቅር መሆኑን፣ ክርስትና አንድነት መሆኑን ትነግረዋለህ። መጀመሪያ ግን ከአይንህ ያለውን መሰሶ ምን በል? ንቀል። ያ ማለት ያንተን ትተህ ይህ ሰው ለምን ትመለከታለህ? አሁን ዛሬ እኔና እናንተ የማን ነው የምታየው? ለምንድን ነው ልብላው ማለት ላብላው ነው የሚባለው አይደል? ልጥቀመው ነው። ለማን? ለመንግስተ ሰማያት ማለት ነው። ስለዚህ እንደዚህ አሁን ነው መኖር ያለብንና እንዳይፈረድባችሁ ምን አትበሉ፣ አትፍረዱ። ዛሬ ሁላችን ፈራጆች ሆነናልና እግዚአብሔር አምላክ በቸርነቱ ጠብቆ እኛም ሳንፈርድ እሱም ደግሞ ሳይፈርድብን መንግስቱን እንዲያወርሰን አምላካችን እግዚአብሔር ይፍቀድልን። በዚህ መልኩ ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ይቆያል።